2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። ይህ ጥንቅቅ ያለው ውሸት ነው። በ2015 ተከል ነው ያሉት የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ ገና በ1979 ዓ.ም የተገነባ ነው። ያኔ ስሙ ታጠቅ ኢንጂነሪንግ ፋብሪካ የሚል ስም ነበረው። የሞርታር ጥይቶችን በማምረት የጀመረው ይህ ፋብሪካ በኋላ ላይ የረዥም ርቀት ተተኳሾችን እስከ ማምረት ደርሷል። በሜቴክ ስር እንዲጠቃለል ከሆነበት ከ2000 ዓ.ም ጀምሮ ደግሞ ስሙም ሆሚቾ አሙኒሽን ኢንጂነሪንግ ተብሎ ጦር ተተኳሾችን ብቻ ሳይሆን መሳሪያዎችን ሲያመርት የቆየ እንጂ ጠቅላይ ሚኒስትሩ እንዳሉት በ2015 ዓ.ም የተገነባ አይደለም። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች የማምረት አቅም ያለው ፋብሪካ ገንብታለች። ጠቅላይ ሚኒስትሩ ግን በተለመደው አኳኋን ቀጥፈዋል። ጥይት አምርቶልን ለበርካታ ሀገራት ሸጠናልም ይላሉ። ፊልድ ማርሻሉ የጠቅላይ ሚኒስትሩን ንግግር አይጋሩትም። ፋብሪካው ጥይት እንዲያመርት አፕግሬድ መደረጉን፣ ይህ ምርት ደግሞ ለውጭ ሀገራትም ሊሸጥ እንደሚችል የወደፊት ተስፋ እንዳለ ይናገራሉ። በእርግጥም ብርሃኑ ጁላ ልክ ናቸው። አዲሱ ማሽን በሚያመርተው ምርት ጥይት ተሸጦ ገንዘብ የማግኘት እቅድ ያለ ቢሆንም ከዚህ ተቋም ተተኳሽ የገዛም ሆነ ሊገዛ ውል ያሰረ የለም። ተሻሽሎ የተገጠመው ማሽን ገና በሙሉ አቅሙ ማምረት የሚጀምረው በተያዘው መጨረሻ ዓመት ነው። ጠቅላይ ሚኒስትሩ ግን ቀሚስ በለበሰው ውሸታቸው ፋብሪካው አምርቶ መሸጥ ጀመረ ይላሉ። ይህንን ሁሉ ያደረግነው በ2 ዓመት ነው በማለትም ከሻቢያ ጋር ከተጣሉ ወዲህ አዲስ ሥራ የሰሩ በማስመሰል የአስመራ ሽማግሌዎች ሆይ እናንተ የማታውቁትና ያላሳየኋችሁ አቅም አለኝ የሚል መልእክት ያስተላልፋሉ። እና በጣም በአጭር ጊዜ ውስጥ 2 ዓመት ባልሞላ ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል። ሻቢያዎች ደግሞ ተጨማሪ የጦር መሳሪያ አይኖርህም በሚልም ጭምር ከአዘርባጃን የሚጓጓዝን መሳሪያ ዘርፈው ያስቀራሉ። ጠቅላይ ሚኒስትሩ በኢትዮጵያ ውስጥ የነበረውን የትጥቅና ጥይት የማምረት የቆየ ልምድ ሙከራ ነው፣ ይህንን እውን ያደረግኩት እኔ ነኝ በማለት ሌላ ውሸት ሲናገሩ እናገኛቸዋለን። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። በእርግጥ ጦር መሳሪያ ማምረት በኢትዮጵያ ውስጥ የተጀመረው በቀዳማዊ ኃይለ ሥላሴ ዘመን ሲሆን ህብረት ማሽን የተባለውና እንደ አውሮፓውያን አቆጣጠር ግንቦት 5 1953 ወደ ሥራ የገባው ድርጅት ከእነዚህ ውስጥ አንዱ ነው። ቀላል መሳሪያና ጥይት በማምረት የሚታወቀውን ይህንን ድርጅት ደርግ በ1976 ዓ.ም አስፋፍቶት የከባድና ቀላል መሳሪያ ጥይቶችን ትጥቆችንና የመጠገኛ መሳሪያዎችን እንዲያመርት አድርጎታል። ምርት አቅም ደግሞ ጠቅላይ ሚኒስትሩ ሙከራ ብለው እንዳቃለሉት ያለ ሳይሆን ከሀገሪቱ ኢኮኖሚያዊ አቅም አንጻር እጅግ ብዙ የሚባል ነው። በእርግጥ ይህንን ጉዳይ ራሳቸው ኮሎኔል መንግስቱ ኃይለማርያምም በወቅቱ ገልጸውት ነበር። የሚያስፈልገውን መሰረት ጥለን ቴክኖሎጂውን ዘርግተን ማምረት ጀምረናል። በዜና ሰምታችሁ እንደሆነ የጋፋት ኢንጂነሪንግ ኢንዱስትሪ ባለፈው ዓመት ተከፍቷል። በቅርብ ጊዜ ውስጥ ደግሞ የታጠቅ ኢንጂነሪንግ ኢንዱስትሪ በቅርብ ጊዜ ውስጥ ይከፈታል። ይሄ በመሳሪያ በኩል ከነፍስ ወከፍ ወታደር ጠመንጃ ጀምሮ የተለያዩ መድፎች ሚዲየም ሬንጅ ያላቸው ዛሬ እነ ኢራክ የሚመጻደቁባቸው አይነት ሮኬቶች፣ የአውሮፕላን ቦምቦች መስራት ተዘጋጅተናል። ይህ እንግዲህ ከ30 ዓመታት በፊት የነበረ የኢትዮጵያ እውነት ነው። የዘንድሮ ጠቅላይ ሚኒስትር ግን ይህንን ሙከራ ሲሉ ያሳንሱታል። የሚያስገርመው ነገር ኮሎኔል መንግስቱ ታጠቅ ኢንጂነሪንግ ሲሉ የጠሩትና በቅርብ ጊዜ የታጠቅ ኢንጂነሪንግ ኢንዱስትሪ ይከፈታል ያሉለት ፋብሪካ ትናንት ጠቅላይ ሚኒስትር አብይ የጎበኙት ሆሚቾ አሙኒሽን ኢንዱስትሪ ነው። ስሙን እየቀያየረ አስተዳደሩንም እየለዋወጠ በመጣው በዚህ ተቋም ውስጥ ቆመው ነው እንግዲህ ጠቅላይ ሚኒስትሩ ዘንድሮ የተከፈተ አድርገው የሚናገሩት። በኢትዮጵያውያን ገላና ሀብት ላይ የሚተኮስን ብረት ሲገዙ ከርመው ሻቢያ ሲነጥቃቸው ደግሞ አንተ የማታውቀው አቅም አለኝ ለማለት ፊታቸው በደስታ የፈካ መስለው ሚስታቸውንና ጄኔራሎቻቸውን ይዘው የተገኙት ጠቅላይ ሚኒስትሩ 7 ትልልቅ ውሸቶችን በተናገሩበት የ6 ደቂቃው ንግግራቸው ቢያንስ 3 ጊዜ ይህ ፋብሪካ የተገነባው ባለፈው 2 ዓመት ነው የሚለውን በአጽንኦት ሲናገሩ ተሰምተዋል። ከሻቢያ ከተፋታን በኋላ አዲስ አቅም እየገነባን ነው ነገሩ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።